የፍፄ ተመቻችሁ አይደለ? ዘመዴን በጣም የቅርብ ዘመድ ነን። በጣም ብታዩ በጣም የቅርብ ዘመድ ነን እና አታውቋትም። በደንብ አስተዋውቃችኋለሁ እግዚአብሔር ካለ። ያው ከፍፄ ጋር እኔ አይመለከተኝም። ዘመዴ ብትሆንም እህቴ በሏት ለእኔ ዘመዴ ተመችቶናል። እንግዲህ እናንተ የምታደርጉትን አድርጉት። ቀስ እያለ እንዲያመጣት ከዛ ያው ወደ ፍቅር። እኔ በጣም የምወደው ሰው ነው ፍፄን ማርያምን። አሁን እግዚአብሔር ብሎ ከእሷ ጋር ጥሩ ህይወት ቢመሩ እኔ ደስ ይለኛል። ምክንያቱም ሁለቱም ጥሩ ልጆች ናቸው ምናምን ደስ ይለኛል። እኔ አይከፋኝም። እና ስራውን ስሩት ነው የምላችሁ። በደንብ ስሩት። ይጣመሩ የምር ቆንጅዬ ነች እሷም፣ እሱም መልከኛ ነው። ጸባያቸውም ጥሩ ነው። እንግዲህ የሆነ ነገር ፈለግ እናደርግና ፍፄ ነው አሁን እንዲግባባት አድርጉ። ልጁ አይናፋር ነው። ልጁ አይናፋር ስለሆነ እንዲግባባት አድርጉ። እሺ እንዲግባባ ፍፄ እንግዲህ ሪከርድ አድርጋችሁ ሜንሽን አድርጉለት። እንግዲህ ታክቲክንም ተጠቅመ ቢሆን እንትን በሉ ጠበስ አስደርጉት። ወንድማችንን እንደኔ አይናፋር ከሆንክ እንደደሉ እኔ አሁን ቅመሜን እኮ በእናታችሁ አይናፋር በጣም አይናፋር ነው። ለሴት ልጅ ምናምን ቅመሜን አምልጣኝ ቢሆን አስባችሁታል? ውሃይ በላይ ነበር። 600,000 ደርሰናል፣ 5,000 ደርሰናል። 10,000 ሼሩን 10,000 ሰውም ወደ 3,000 እየጠጋ ነው። ዳይ ጀሞ ሰብሰብ እንበል። እኔ እኮ አፈስኩኝ ቅመሜን። ኮልታፊት ደህና ነሽ? በእናትሽ ታለም እኔ እኮ ቅመሜን የምር ነው ያፈስኩት። የምር ያው አንድ ላይ ጨጓራም ቢኖረው አንዴ ላይ እናስገባው። ከዛ ቅመሜ ትመጣለች እንዴ። ናቲ ወንድሜ ወንድም ጥላ ወንድም ከለላ እኔን እኮ አይደለም ቢታመሩ የምትሉት። እንግዲህ ሄዳችሁ በሉት አምጣለንና ተጀናጀንልን በሉት። ልጅቷን ሰመጥ አድርጋት በሉት።